አይ የኔ ቆንጆ እዚህ ምን እየሰራሽ ነው? ቢራቢሮ ፍለቅ ነበር ወንድሜ። አያቴ ቢራቢሮቹ ምን ያህል ቆንጆ እንደሆኑ አይተሽ ነው የምትወጃቸው? አዎ ግን ተመልከቺ፣ ቢራቢሮ ክንፎቻቸው ስስ ስለሆነ ይሰበራሉ። እሺ አያቴ አሁን ስለመሸ ነገ ትጫወቻለሽ። እሺ እንግባ። ይኸውልሽ እህቴ፣ ሁሉም ሰው ነፃነት ያስፈልገዋል። እኛ ሰዎችም ልክ እንደዚህ ያሉት ትናንሽ ቢራቢሮዎች በጣም አጥብቀሽ ከያሻቸው መኖር አንችልም። ስለዚህ ነፃነት ያስፈልገናል ማለት ነው። ነፃነት ያስፈልገናል ማለት ነው። እህቴ አንድ ወሳኝ የሆነ ነገር ልንገርሽ። ይህ ነፃነት መብት ይባላል። ነፃነት ማለት ልክ እንደ አንድ ትልቅና የሚያምር ስጦታ ማለት ነው። ይህ ስጦታ ደግሞ ማንም ሰው ሊነጥቀሽ አይችልም። ነፃነት መብት ማለት ለአንቺ አስፈላጊና ልዩ መሆንሽ ማለት ነው። ሀሳብሽን የምትገልሽበት፣ ልክ እንደፈለግሽ መሳል፣ መናገር ወይም መጻፍ ትችያለሽ። ለምሳሌ ሰማያዊ ቀለም ከቢጫ ይሻላል ብለሽ ብትይ ማንም ሰው አይቆጣሽም። ማንም ሰው ፈቃድሽ ሳይኖር መንካትም ወይም መጉዳትም አይችልም። መማር ትችያለሽ። ጥሩ ትምህርት ቤት መግባት መብትሽ ነው። መጫወት ትችያለሽ። መርጦ መዝለል፣ መዝናናት ትችያለሽ። ቤተሰቦችሽን መውደድ፣ አብረሻቸው መኖር፣ ከምትወጃቸው ሰዎች ጋር በደስታ መኖር መብትሽ ነው። ነፃነት መብትሽ በጣም ትልቅ ቢሆን ልክ እንደ ጨዋታ ደንቦች አሉት። የሌሎችን ነፃነት ማክበር አለብሽ። አንቺ ነፃነት እንዳለሽ ሁሉ ጓደኞችሽም፣ ወንድሞችሽም፣ እህቶችሽም ተመሳሳይ ነፃነት አላቸው። ስለዚህ የሌሎችንም ንብረት አታበላሺ፣ የሌሎችንም አትግፊ ወይም አትውጃቸው። ሌሎችንም አታሰቃይ ወይም ክፉ ቃል አትናገሪ። ወላጆችሽን፣ መምህሮችሽን አክብሪ። እነሱ ደግሞ ደግነትሽን ለሚጠብቁና ትክክለኛውን ነገር እንድትማሪ ይረዱሻል። ይኸውልሽ እህቴ፣ በአጭሩ ነፃነት ማለት መልካም እስካደረግሽ ድረስ በፈለግሽው መንገድ መኖርም፣ መናገርም፣ መጫወትም እና መማርም ትቻለሽ ማለት ነው።